ሰበር መረጃ በመካከለኛው ምስራቅ የተቀሰቀሰው እሳት አህጉራትን ያቋረጠ አዲስ አበባ ደጃፍ ደርሷል። ዛሬ ዓለምንና ኢትዮጵያን ያስደነገጡ አራት ታላላቅ ክስተቶች ተመዝግበዋል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን የስራ ጉብኝት ያደረጉባት አዘርባጃን ባልታሰበ ሁኔታ የኢራን ድሮኖች ሰለባ ሆናለች። ኤርፖርቶችና ትምህርት ቤቶች በድሮን ተደብድበዋል። እስራኤል በደቡብ አፍሪካ ላይ የኢኮኖሚ ጦርነት አውጃለች። ኢኮኖሚውን ሽባ አደርጋለሁ ስትል በይፋ ዝታለች። በአዲስ አበባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን ኤምባሲ በመገኘት አጋርነታቸውን ገልጸዋል። ኢትዮጵያ በእስራኤልና በኢራን ፍጥጫ ወዴት እያዘነበለች ነው? ኢራን የሆርሙዝ ወሽመጥን ለአሜሪካና አጋሮቿ አግዳለች። ወሽመጡን ሙሉ በሙሉ አልዘጋሁትም፣ ነገር ግን ጠላቶቼ አያልፉበትም ያለው የቴህራን ጦር ኃይል የዓለምን የነዳጅ ንግድ በ90 በመቶ ሽባ ማድረጉን አምኗል። ዛሬ በሰዓታት ውስጥ የተሰሙ የዓለም ፖለቲካ ትኩሳት የሆኑ መረጃዎችን እንነግራችኋለን። ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የመካከለኛው ምስራቅ እሳት አድማሱን እያሰፋ ሄዶ አሁን አዘርባጃን ደጃፍ ደርሷል። አስገራሚው ክስተት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከጥቂት ቀናት በፊት የስራ ጉብኝት ያደረጉባትና ከፕሬዝዳንት ኢልሃም አሊየቭ ጋር በመከሩባት አዘርባጃን ድንገተኛ ጥቃት ማጋጠሙ ነው። ዛሬ የኢራን ሚሳኤሎችና ድሮኖች ኢላማ መሆኗ ነው። ይህ ክስተት ጦርነቱ ምን ያህል ተለዋዋጭና የትኛውንም ሀገር ሰለባ ሊያደርግ እንደሚችል ትልቅ ማሳያ ሆኗል። ከኢራን ተነስተው ድንበር የተሻገሩ ሁለት ድሮኖች በአዘርባጃን ብቸኛ ራስ ገዝ ግዛት በሆነችው ናኪቺቫን ላይ ወድቀዋል። ናኪቺቫን በቱርክ በኢራንና በአርሜኒያ መካከል የምትገኝ ስትራቴጂክ ቦታ ስትሆን ጥቃቱ በአካባቢው ላይ ከፍተኛ ድንጋጤን ፈጥሯል። የመጀመሪያው ድሮን በከተማዋ በሚገኝ የአውሮፕላን ማረፊያ ህንፃ ላይ ያረፈ ሲሆን ከቦታው የወጡ ምስሎች እንደሚያሳዩት የህንፃው ጣራ ክፉኛ ተመቶ ጭስና ፍርስራሽ አካባቢውን ወርሶታል። ሁለተኛው ድሮን ደግሞ በአቅራቢያው በሚገኝ መንደር ውስጥ በአንድ ትምህርት ቤት ግቢ ውስጥ ወድቋል። ይህም ተማሪዎችንና መምህራንን በድንጋጤ ትምህርታቸውን አቋርጠው ግቢውን እንዲለቁ አስገድዷቸዋል። በሌላ በኩል ከፍተኛ ቁጣ የቀሰቀሰው ይህ ጥቃት እስካሁን የሁለት ሰዎችን ህይወት እየቀጠፈ ሲሆን የአዘርባጃን መንግስት የኢራንን አምባሳደር በመጥራት ጠንካራ የተቃውሞ ደብዳቤ ሰጥቶታል። ቴህራን ለተፈጠረው ክስተት በአስቸኳይ ማብራሪያ እንድትሰጥም ባኩ አጥብቃ ጠይቃለች። ጠቅላይ ሚኒስትር አብይ አህመድ በአዘርባጃን በነበራቸው ቆይታ ስለ ቀጠናዊ ሰላምና ትብብር ቢመክሩም አዘርባጃን ግን ባልታሰበ ሁኔታ ከኢራን ጋር ወደ ከረረ ወታደራዊ ውጥረት ውስጥ ገብታለች። ይህም አዘርባጃንን በመካከለኛው ምስራቅ ግጭት ሳቢያ ጉዳት ከደረሰባቸው ሀገራት ረጅም ዝርዝር ውስጥ እንድትሰለፍ አድርጓታል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ከቀጥታ ወታደራዊ ግጭት ባለፈ አሁን ወደ አደገኛ ዲፕሎማሲያዊና ኢኮኖሚያዊ ጦርነት ተሸጋግሯል። የዚህ አዲስ ግንባር ዋነኛ ሰለባ ደግሞ ደቡብ አፍሪካ ሆናለች። እስራኤል የደቡብ አፍሪካን ኢኮኖሚ ሙሉ በሙሉ ሽባ እንደምታደርግ በይፋ መዛቷ የዓለምን ትኩረት ስቧል። ይህ እጅግ ጠንካራ የተባለ ማስጠንቀቂያ የመጣው የደቡብ አፍሪካ መንግስት በአሜሪካ በእስራኤልና በኢራን መካከል እርቅ ለማውረድና ለማስታረቅ ፍላጎት እንዳለው ከገለጸ በኋላ ነው። የቴል አቪቭ ባለስልጣናት ግን ይህንን የደቡብ አፍሪካን የሽምግልና ጥረት እንደ ቅንነት ወይም እንደ ሰላም አማራጭ ሳይሆን ለኢራን እንደ መወገንና በእስራኤል ላይ እንደታወጀ ጠላትነት ተመልክቶታል። ደቡብ አፍሪካ የምትከተለው ጸረ እስራኤል አቋም ዋጋ ያስከፍላታል ያሉት የእስራኤል ባለስልጣናት ሀገሪቱ በኢኮኖሚ ዘርፍ ቀጥተኛ ጥቃት እንደሚሰነዘርባት አስታውቀዋል። ይህም በሁለቱ ሀገራት መካከል የነበረውን ግንኙነት ወደማይመለስበት ደረጃ ወርዶታል። በፖለቲካ ተንታኞች ዘንድ ደቡብ አፍሪካ ያልታሰበ ጥይት እየደረሰባት ነው እየተባለ ይገኛል። ግንኙነቱ ቀደም ብሎ በሄግ ዓለም አቀፍ ፍርድ ቤት ደቡብ አፍሪካ በእስራኤል ላይ በሰነዘረችው የዘር ማጥፋት ክስ ምክንያት ክፉኛ ሻክሮ የቆየ ቢሆንም አሁን የኢኮኖሚ ጥቃት ዛቻ ግን ጉዳዩን ወደ ለየለት ጦርነት ቀይሮታል። እስራኤል የደቡብ አፍሪካን ዓለም አቀፍ የንግድ መስመሮች፣ የቴክኖሎጂ ሽርክናዎችና የፋይናንስ ግንኙነቶች ኢላማ በማድረግ ሀገሪቱን በኢኮኖሚ ለማንበርከክ መቁረጧ ጦርነቱ ከመካከለኛው ምስራቅ ወጥቶ
አህጉራዊ አድማስ እየያዘ መሆኑን ትልቅ ማሳያ ሆኗል። ደቡብ አፍሪካ ሰላም አውራጅ ለመሆን ያደረገችው ሙከራ አሁን የራሷን ህልውና አደጋ ላይ የጣለ የዲፕሎማሲያዊ ቁማር ሆኖባታል። እስራኤል በይፋ ያስተላለፈችው ይህ ኢኮኖሚውን ሽባ የማድረግ ዛቻ በተግባር የሚተረጎም ከሆነ ደቡብ አፍሪካ ከዚህ ቀደም ካጋጠማት የኢኮኖሚ ቀውሶች የከፋ ፈተና እንደሚገጥማት ይገመታል። ሌላው ሰበር መረጃ ደግሞ በመካከለኛው ምስራቅ ያለው ውጥረት አዲስ አበባ ድረስ የዲፕሎማሲያዊ ንዝረቱን ማሳረፉ መሰማቱ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በአዲስ አበባ በሚገኘው የኢራን ኤምባሲ በአካል በመገኘት ለአያቶላህ አሊ ካሚኒ ህልፈት ያላቸውን ጥልቅ ሐዘን ገልጸዋል። ፕሬዝዳንቱ በኤምባሲው በተዘጋጀው የሐዘን መዝገብ ላይ በመፈረም ድርጊቱን አሰቃቂ ጥቃት ሲሉ የገለጹ ሲሆን የአሊ ካሚኒ ማረፍ ለኢራናውያን ብቻ ሳይሆን በመላው ዓለም ለሚገኙ ሙስሊሞች ሁሉ ታላቅ ኪሳራ ነው ሲሉ አጋርነታቸውን አረጋግጠዋል። ይህ የሼህ ኢብራሂም ቱፋ እርምጃ በኢትዮጵያና በኢራን መካከል ያለውን የቆየ ሃይማኖታዊና ባህላዊ ትስስር የሚያሳይ ቢሆንም በሌላ በኩል ግን የኢትዮጵያን መንግስት ዲፕሎማሲያዊ ሚዛን የሚፈትን ሆኗል። ኢትዮጵያ በአንድ በኩል ከእስራኤል ጋር ያላትን ታሪካዊና ስትራቴጂካዊ ወዳጅነት ማስቀጠል ትፈልጋለች። በተለይም በቴክኖሎጂ በደህንነትና በግብርና ዘርፍ ያሏት ትብብሮች ብርቱ ናቸው። በሌላ በኩል ደግሞ እንደ ኢራን ካሉ የቀጠናው ኃይሎች ጋር ያላትን ግንኙነት ማበላሸት አትፈልግም። ኢትዮጵያ በዚህ ፈታኝ ወቅት የምትከተለው አቋም የጥንቃቄ ዲፕሎማሲ ይመስላል። መንግስት ከሁሉም ወገኖች ጋር ያለውን ግንኙነት ሳይበጥስ የቀጠናው ሰላም እንዲጠበቅና ግጭቱ በንግግር እንዲፈታ ጥሪ እያቀረበ ይገኛል። ይሁን እንጂ በሀገር ውስጥ ያሉ የሃይማኖት ተቋማት ለኢራን ያላቸውን አጋርነት በይፋ መግለጻቸው ኢትዮጵያ በሁለቱ ኃይሎች ፍጥጫ መካከል ያላትን የዲፕሎማሲያዊ ሚዛን ጠብቆ ለመጓዝ ፈተናው ይበልጥ ውስብስብ ያደርገዋል። ይህ በኢራን ኤምባሲ የታየው አጋርነት በኢትዮጵያና በእስራኤል ግንኙነት ላይ ምን አይነት ተጽዕኖ ይኖረው ይሆን የሚለው ነጥብ አሁንም የፖለቲካ ተንታኞችን እያከራከረ ይገኛል። በሌላ በኩል ጦርነቱ በቀጥታ ከሚሳተፉት ሀገራት አልፎ ቀጠናዊና ዓለም አቀፋዊ ይዘት እያገኘ በመጣበት በዚህ ወቅት ሩሲያ በጉዳዩ ላይ ያላትን ጠንካራ አቋም ይፋ አድርጋለች። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካና እስራኤልን በጽኑ የወቀሰ ሲሆን ሁለቱ ሀገራት ሆን ብለው አረብ ሀገራትን ወደማይፈልጉበትና ለሌላ አካል ፍላጎት ሲባል ወደሚካሄድ ጦርነት ውስጥ እየጎተቷቸው ነው ሲሉ ከሰዋል። ሞስኮ እንደምትለው አሜሪካና እስራኤል በኢራን ላይ የሚሰነዝሩት ተደጋጋሚ ጥቃት ዓላማው ኢራንን በማነቅ የአጸፋ እርምጃ እንዲወሰድ በማድረግ በነዳጅ የበለጸጉትን አረብ ሀገራት የጦርነቱ ቀጥተኛ ተሳታፊ እንዲሆኑ ለማስገደድ ነው። ይህ ስትራቴጂ ደግሞ በቀጠናው ላይ በሰው ሕይወትና በንብረት ላይ ሊጠገን የማይችል ከፍተኛ ውድመት እያደረሰ መሆኑን ሩሲያ በገለጸችበት መግለጫዋ ጥልቅ ሐዘን እንደሚሰማትም ተናግራለች። የሩሲያ ውጭ ጉዳይ ሚኒስቴር አክለውም አሁኑኑ በኢራን ላይ የሚፈጸመው ጥቃት ካልቆመ በቀር ሁኔታው ወደ ከፋ ደረጃ እንደሚሸጋገር የቀጠናው መረጋጋት ሙሉ በሙሉ እንደሚጠፋ አስጠንቅቋል። ሆኖም እስካሁን ድረስ ከአሜሪካም ሆነ ከእስራኤል በኩል ጦርነቱን የማቆም ወይም ሁኔታውን የማርገብ ምንም አይነት ፍንጭ አለመታየቱ ሞስኮን ይበልጥ አሳስቧታል። ይህ የሩሲያ ክስ ጦርነቱ በሁለቱ ኃይሎች መካከል ብቻ ሳይሆን ከጀርባው ታላላቅ ሀገራት ያሉበት ዓለም አቀፍ ፍጥጫ መሆኑን በግልጽ የሚያሳይ ነው። እናም ውድ ቤተሰቦቻችን ጦርነቱ አሁን ከግንባር ቀደም ውጊያ አልፎ የዓለምን ኢኮኖሚና ዲፕሎማሲ እያናወጠ ይገኛል። አዘርባይጃን በጥይት ስትመታ፣ ደቡብ አፍሪካ ደግሞ በኢኮኖሚ ዛቻ ልትሽመደመድ ጫፍ ላይ ደርሳለች። በሀገራችንም የታየው የሼክ ኢብራሂም ቱፋ የሐዘን መግለጫና አጋርነት ኢትዮጵያ በቀጠናው ያላትን ዲፕሎማሲያዊ ሚዛን ምን ያህል ፈታኝ ሊያደርገው እንደሚችል የሚጠቁም ነው። 90% የነዳጅ ንግድ መቀዝቀዙ ደግሞ የሁላችንንም ኪስና የዕለት ተዕለት ህይወት መንካቱ የማይቀር ሀቅ ሆኗል። ኢትዮጵያ ከሁለቱ ኃይሎች መሃል የትኛውን ወገን መያዝ ይኖርባታል ወይስ ገለልተኛነቷን ማስጠበቅ ትችላለች? የእናንተን አስተያየት በኮሜንት መስጫው ላይ አጋሩን። ይህ ዘገባ ለሌሎችም እንዲደርስ ላይክና ሼር ማድረጋችሁን አትርሱ። እንዲህ ያሉ ጥልቅና ወቅታዊ ትንታኔዎች በየቀኑ እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ሰላም ቆዩን።